ትምህርት ቤት ስሄድ መጽሐፍ ለማገላበጥ ፈተና ለመፈተን ብቻ ይመስለኝ ነበር። ግን አንቺን ሳገኝ ነገሮች ሁሉ ተቀየሩ። ሜሮን ትዝ ይልሻል? ለመጀመሪያ ጊዜ ያየሁሽ ጊዜ ተራ ጓደኛዬ ነበርሽ። ግን እየቆየ በደንብ ሳቅሽ ካለኝ ደስታ በላይ ፍቅርሽ እጥፍ ሆነብኝ። አሁን ትምህርት ቤት የሚሄደው ትምህርት ፍለጋ ብቻ አይደለም የኔ ቆንጆ፣ ፊትሽን ለማየት ያን ደስ የሚል ሳቅሽን ለመስማት ጭምር ነው። መምህሩ ሲያወራ የሚሰማኝ የአንቺ ደስ የሚል ድምፅ ነው። አንቺ ሳላይ የሚሉበት ቀን ፀሐይ ያልወጣች ዓለም ባዶ የሆነች ይመስለኛል። ሜሮን አንቺ ለእኔ ከጓደኛም በላይ ቃላት ሊገልጽሽ የማይችል ድንቅ ስጦታዬ ነሽ። የልቤ ንግስት፣ የደስታዬ ምንጭ፣ የህልሜ መጀመሪያ መጨረሻም አንቺ ነሽ። ሁሌ ከጎኔ እንድትሆኝ ምኞቴ ነው። እወድሻለሁ። ዛሬ በዚህ ደብዳቤ ዲሌን መሞከር አለብኝ። ይሄ ደግሞ የምን ወረቀት ነው? እስቲ ክፈችኝ። የዚህ ዴክስ ውበት አንቺ ስትቀመጭበት ብቻ ነው። ባለሽበት ቦታ ሁሉ ደስታ አይለይሽ። እወድሻለሁ። ክፍል ውስጥ ማንም የሌለ ቢመስለኝም አንቺ ስትኖሪ ግን ዓለም የሞላልኝ ይመስለኛል። ቀንሽ ብሩ ይሁንልኝ። ማን ነው እባክሽ የሙዛዛ የማንዘዛው? እኔ ምን አውቃለሁ? አብረን አይደል እንዲያየ ነው። እስቲ ገምጪ፣ ማን ሊሆን ይችላል? ይሄ የኔም ጥያቄ ነው። ግን እኛም ለምን አንመልስላቸው? ኧረ ተይ፣ ምን ብለን ነው የምንመልስላቸው? እሱን ተይው፣ ችግር የለውም። እሱን ለኔ ተይው። ቤቲ፣ እኔ እንደዚህ መጃጃል አልፈልግም። አርፌ ትምህርቴን መማር ነው። ኡፍ ሜሪ፣ ደግሞ እሱን ለኔ ተይ አልኩሽ። አምጫውን እንጻፍለት። ነይ፣ እኔ እጽፍለታለሁ። አንቺ ብቻ ዝም ብለሽ ሀሳብ ስጭኝ እሺ? አሁን እስክሪፕቶና ወረቀት አውጣ። የሚገርም ግጥም ትጽፍላታል። እሺ በቃ። አንተ የጻፍከው ግጥም ይሄ ነው እንዴ? አዎ አንተ አራላየ ብዙ መሰለኝ። አረ መልሳለህ ካለጁ ማን እንደሆንክ ባላቅም የቃላት አጠቃቀሞች ማራኪ ናቸው። ለአድናቆትህ አመሰግናለሁ። ማን እንደሆንክ ግን ብታሳውቀኝ ደስ ይለኛል። ይሄኔ እኮ ያ የቀለም አፍቃሪሽ የጻፍለት ነገር ነው ትመስሎት እየተጃጃለ ይሆናል። ደግሞ ደህና ነገር እንደሰራ ሰው ታወሪልሽ እንዴ? እንደዚህ እኮ አይደረግም። ሜሪ ጀመርሽ ደግሞ አጉል ጻድቅ ጻድቅ ትጫወቺ እስቲ። እሱ የጻፈልን ነገር እውነት መሆኑን በምን አወቅሽ? ብልጥ ሁኚ እንጂ ሞኝ አትሁኚ። ቤትዬ፣ እነሱ እንደዚህ ቢያደርጉም እኮ እኛ እንደዚህ ማድረግ አልነበረብንም። እኛ ከነሱ ተሽለን መገኘት የለብንም። ወፋጅ ደግሞ ዝም ብለሽ አጉል ጻድቅ ጻድቅ አትጫወቺብኝ። አቦ ራስሽ ጉዳይ እንደው በለው። ምን አይነት ደስ የሚል ነገር! እንዴት እንደዚህ ልትልቅ ቻለች? እኔም እኮ ማመን አቅቶኛል፣ ግን ስናነባው አልተሳሳትንም። አይ በጭራሽ። እሺ ቀጣይ ምን እንበላት? ለምን ለየት ባለ ነገር አንገልጽላት? አንተ ደግሞ ለየት ያለ ነገር ምንድነው? ታውቃለህ እኔ እንደዚህ አይነት ነገር ላይ እስከዚህም ነኝ። አንተ ከኔ ትሻላለህ። እስቲ አሪፍ ሐሳብ ካለ ወይ ደግሞ አበባ ምናምን አዘጋጅ እንዴ። አንተ ደግሞ የምን አበባ ነው? እና ታዲያ ምን እናድርግ? በግጥም ችሎታክ ነው። እዚህ ጋር ነው የግጥም ችሎታክን መጠቀም ያለበት። ለየት ባለ ግጥም ጽፈላታለህ። በጣም ጥሩ ሐሳብ። ስለዚህ ያው አንዳንድ ነገሮች ላይ ታግዘኛለህ። አረ እንዳያሳስብክ፣ ልቦ ውስጥ የሚገርም ግጥም ነው የምጽፍላት። የሚገርም በአሁኑማ የሚገርም ነው የምናደርገው። አሁንማ በቃ ያንተ እንደሆነች ተረጋግጧል። ደስ ይላል። ርዕሱ ምን እንበሉ? የግጥሙ ምን ትለዋለህ?
ሜሪዬ ከአንቺ ጋር ስሆን ሙሉ የሆንኩ ያለው ቢሰማኝ የአንቺ ፍቅር ለኔ ብርታቴ ነው። ከአንቺ ጋር ማሳልፋቸው እያንዳንዱ ደቂቆች ለኔ ትርጉም አላቸው። አይኖችሽንም ሳይ ቀኔ ይበራል ልክ እንደ ከዋክብት። ዮሲዬ ቃላቶች ሁሉ ልክ እንደ ደብዳቤው ገጣሚ በጣም ማራኪ ናቸው። አጀለስ ምን ሆነ ነው ደግሞ? በቃ ሁሉም ነገር አብቅቷል ፍፄ። እኔም ተስፋ ቆርጫለሁ። ከዚህ በኋላ ዳር ሆኜ ከማየት ውጪ ምንም ማድረግ አልችልም። ቆይ እንዴት ዝም ትላታለህ? አትነግራትም ነበር እንዴ? ሲጀመር ይሄ አንተ ድክመት ነው። ነገራት እንዳልኩ ብትነግራት ኖሮ እሱም አይቀድምህም ነበር። ለነገሩ አሁንም ጊዜም አልሄድም። ዛሬ ነገ እያለም ጊዜ እናባክናለን። ዛሬውኑ ንገራት። ምን ብዬ ልንገራት? እኔ ድሃው ጆነኛ ፈቀርኩሽላት ነው? ሞኝ አትሁን። ፍቅር በእውነት ላይ ካልተመሰረተ ውሸት ነው። ስለዚህ ሜሮን ሁሉንም ነገር እውነቱን ማወቅ አለባት። ደግሞ ማን ያውቃል? ይሄን እኮ አንተ ስሜት ሊኖራት ይችላል። ደግሞ ከዮሴፍ ጋር ሳቀች ማለት ወደዋለች ማለት አይደለም። ቤስት ፍሬንድ ሊሆኑ ይችላሉ። ፍፄ ፍቅር ማለት እኮ በሚወዱ ሰው ደስታ መደሰት ነው። እንደማየው ከሆነ እሷ ደግሞ በጣም ደስተኛ ነች። ስለዚህ እኔ ደግሞ ደስታዋን ማበላሸት አልፈልግም። ሞኝ አትሁን። አንተ ያሰብከው ሌላ ሰው ሲበላ ደስ ይልካል። እኔ ግን ደስ አይለኝም። አንተ ጽሁፍክ ላይ ብቻ ቀጥል። ማን ያውቃል? ጽሁፍ ካልተሳካ ቆንጆ የግጥም መጽሐፍ ጽፈክ ታሳትም ይሆናል። በአንድ ድንጋይ ሁለት ወፍ ማለት አይደል? አንተ ደግሞ አሁን በዚህ ሰዓት ይቀለዳል። አንዳንዴ ቀልድና ቁም ነገር ሰዓት ላይ እስቲ ወንድሜ፣ እኔ እኮ ከዚህ ሙድ ላስወጣት ፈልጌ ነው እንጂ ሳልረዳ ቀርቼ አይደል። ለማንኛውም አሁን ወደ ክላስ እንግባ። እሺ ያልኩህን እንዳትረሳ። ካልሆነ ደግሞ እኔ እነግራታለሁ። በጭራሽ እኔ ሞኒን ካወቀች ነገር ሁሉ ይበላሻል። በስህተት እንኳን እኔ ሞኒ ማወቅ የለባትም። አንተ በዚህ አይነትማ ታብዳለህ። ቁም ነገር የሆነ ነገር ልጠይቅህ። እሺ ምንድነው? ጠይቀኝ። ፍቅር ግን እንደዚህ ያስችላል እንዴ? ወሬ ሁሉ እኮ ስለ ሜሮን ሆኗል። እርግጠኛ ነኝ ቤተሰቦቿ ራሱ እንዳንተ የሷን ስም አስር ያነሱት። ስማማ ዮሲ፣ ወይ ቤቲ ተው በቃ። እንደው የሆነ ነገር ልነግርህ ነበር፣ ሳስበው በራሴ ብወጣው ይሻላል። እንዴ ለምን? ንገሪኝ። ምንድነው? አይ ሳስብበት ዝም ብዬ አንተን ማስጨናነቅ ይሆንብኛል። ይቅር በቃ። እና እንደዛ ካሰብሽ መጀመሪያ ለምን ጀመርሽ? ንገሪኝ። በቃ እሺ አትቆጣኝ፣ እነግርሃለሁ። ምንድነው? ሰሞኑን እኮ ሜሪ ላይ የሆነ አዳዲስ ነገር እያየሁባት ነው። ማለት ምን አይነት ነገር ነው ያየሽባት? ቆንጂት እንዴት ነሽ? እንዴት ነሽ? ደህና። እንዴ ሜሪ ዛሬ ደግሞ ምን ሆነሻል? ፊትሽ ቀዝቀዝ ብሎብኛል። ዛሬ እኮ ደብዳቤው የለም። ወይኔ ጉዴ፣ የፈራሁት ነገር ደረሰ። አሁን ደግሞ ደብዳቤው ለምን አልተቀመጠም ብለሽ መጨናነቅ ጀመርሽ? እስቲ አስቢ፣ ሁሌም ጧት የሚቀመጥ ደብዳቤ ዛሬ እንዴት ጠፋ? ቆይ አንቺ ልጅ ደብዳቤው ለምን አልተቀመጠም ብለሽ ነው እንዴ የምትጨናነቂው? ወይስ የጠፋ ነገር አለ? ዛሬማ ከዚህ ትምህርት ቤት የሆነ የጠፋ ነገር አለ። ቤቲ ምኑ ነው የጠፋው? ደብዳቤው ነው ወይስ ልጁ? እንደውም የቀረ ተማሪ ካለ ዞር እያለ መፈለግ አለብን። እሺ ቆይ ግን አንቺ ልጅ ፍቅር ይዞሻል እንዴ? እኔ ስለ ልጁ ትምህርት ቤት መቅረት አወራለሁ፣ አንቺ ስለ ፍቅር ታወራለሽ እንዴ? ያምሻል እንዴ? አይዞሽ ይመጣልሻል። ወይ ትኩረት ስለነፈክሽው ይሆናል፣ ተናፍቀኝ ብሎ ሊሆን ይችላል። አረ ቤቲ አንዳንዴ እንኳን ቀልድና ቁም ነገር ላይ ሁሌም ጧት ደብዳቤ ጽፎ የሚያስቀምጥላት ልጅ አለ። እሷም ደግሞ በግጥሙ ልቧ ሳይሸፍት አይቀርም። እኔ ነው ቀላል ነገር ያልሽው? ልጁስ ማን ነው? እኔ እንጃ፣ ማንነቱን አላወቅንም። ሜሪም ደግሞ በጣም ለማወቅ ትፈልጋለች፣ ግን ልናውቅ አልቻልንም። አሁኑኑ በፍጥነት ይህንን ነገር አጣሪልኝ። እኔ ምን ላድርግ? እሺ እኔ እኮ በመሃል እንደ በሶ ተበጠበጡ። ሜሪ ዛሬ እኔ መስራች ያለሽ ትመስያለሽ። ፊትሽ በጣም በርቷል። እኔ ማላውቀው ነገር ምን ተገኘ? ይሄን ነገር ይመስል ዮሲ ደግሞ ምስጢር ነው። የግጥሙ ባለቤት ደብዳቤውን አስቀምጦላት ነው። የምን ደብዳቤ? እስቲ ሊው ማን ነው ባክሽ በቃላቶቹ እንዲህ አንቺን ሊያታልልሽ የሚሞክረው? የግል ጉዳይ እኮ ነው። ለምን ማየት ፈለግ? ምክንያቱም አንቺን የማይመጥን ሰው ሊደርስብሽ አይገባም። ይህንን ደግሞ እኔም አልፈቅድም። ቤቲ አንቺ ንገሪ፣ ምንድነው? አንተ ደግሞ የግል ጉዳይ ነው ያለቻ። በቃ መናገር ካልፈለገች መፍቷ ነው። ምንድነው? ልጅቷን ተፋታት። ስማ
አቤት። እዚህ ክላስ ውስጥ ደብዳቤ ሲያመላልስ ያየኸው ሰው አለ እንዴ? ዳሩ በቃላቶች የሚነግድ አጭበርባሪ ነው። አረ ማንንም አላየሁም። ካየህ ግን ንገረኝ፣ ምክንያቱም የኔ የሆነውን ነገር ማንም ሰው ሊነካ ቢሞክር መጨረሻ ምን በላከው ነው ልጁ? አረ ምንም አላሉት። አሳይመንት ከብዱኝ እየጠየቁት ነበረ፣ ግን በጣም የደበረ ይመስላል። ብቻ እሺ መውጣት አንስቶ ይሄን የመሰለ ፐርፌክት ማይን ይዘህ እነዚህን የመሳሰሉ ግጥሞች እሱ አይደለም የጻፈው ቢባል ነበር የሚገርመኝ። አንተ ራስህ ሀቅ ጆስ በል በቃ ታች ጠብቅ። እሺ ፒስ በቃ እመጣለሁ። እንዴት ነህ? ወይ ቃል እንዴት ነሽ? እግዚአብሔር ይመስገን አለው። ቀጣይ ሳምንት ፈተና እንዳለን ታውቃለህ? አዎ። እና ካላስቸገርኩ አንዳንድ ጥያቄዎች እንድታስረዳኝ ነበር። እሺ ምን ችግር አለው ታዲያ? እሺ በቃ አይት በቃ ወደዛው እስከን ከመጣም አንተ ግን አጥንተሃል። አሁን ሃይላይት አይቼዋለሁ። ዲቴል ዛሬ ማታ አጠናዋለሁ ብያለሁ። ለአንተ ከብዶኝ ብዙ እስቲ ደፍተር አንዱን እዚህ ላይ ላስረዳሽ። እንግዲህ ያው አንቺ ገፍተሽ በደንብ እንድታዩ ያው ማን የጻፈው ነው? ምን ነው ጆ? ይሄ ግል ጉዳይ ነው። ስለዚህ አይመለከትሽም። ወይኔ ይቅርታ። የምን ደብዳቤ ነው? አይ ግጥሞች ተመችቶኝ ነው ላንብበው። ላስጠናሽ ወይስ ልጅ? አረ ይቅርታ ጆ አስጠናኝ እንዴ። ይሄ ግል ጉዳይ ነው። በማይመለከትሽ አትግቢ። እሺ ግን ካስደበርኩ ይቅርታ። እሺ ችግር የለውም። እሺ የቱን ያልገባሽ? ይሄኛው ነው። ከዚህ ውስጥ አሁን ይመጣል። ይሄ እኮ ቀላል ነው። ባለፈው የተማርነው ነው። አዎ እሱማ ቀላል ነው፣ ግን ያው ትንሽ ከብዶኛል ሰሞኑን። እሺ በዚህኛው ላስረዳሽ፣ የቀጣዩን ትሰሪያለሽ። እሺ እሺ ምን ሆነክ ነው? ፊትክ ተረብሿል። እባክህ ተበልቼ ነበር። ለሜሪ የጻፍኩት ደብዳቤ ቃሉ አላየችው መሰለ እና አነበበችው? አዎ ትንሽ አንብበዋለች፣ ግን ደግሞ መነተፍኳት። ደግሞ በጣም ተጠራጥራኛለች። ምነው በእናትህ ህይወቴ ፈተና በዛበት። በርታ በልጁ፣ ሊነጋ ሲል ይጨልማል። ካልሆነ እንጥለፋት እንዴ? አንተ ቀልድ። ምን አለ ፈጣሪ እኔንም እንዳንተ ቀልደኛ ቢያደርገኝ። እና ምን ጣጣ አለው ጓደኛዬ? ለአንተ መሆን ያቅተኛል እንዴ? ምንም ነገር ሲያስጨንቅ ሲያሳስብክ ወደ እኔ ሜሪዬ ወይ ቤትዬ፣ የሆነ እያስጨነቀኝ ያለ ነገር አለ፣ ግን ደግሞ ጥያቄ ነው። ብጠይቅሽ ትመልሽልኛለሽ? አዎ ምንድን ነው የሚያስጨንቅሽ? ወይ አንቺ ልጅ ምን መሰለሽ፣ ከምንማረው ትምህርት ውስጥ ማለት ነው የትኛው ሳብጀክት ብቀር ደስ ይልሻል? እንዴ ሁሉም እኮ ትምህርት ናቸው። እኔ የቱንም ቢቀር ብዬ አላስብ። አንቺ ምን ነው ታስቢያለሽ እንዴ? አዎ በደንብ ነው እንጂ። እንዴ ምንድን ነው እሺ የምታስብ? እንዲቀር ማስበው ማት ከማት ሳብጀክት ውስጥ ማለት ነው ብዙ ነገር ብቀር ደስ ይለኛል። በተለይ የ10ኛ ክፍል የተማርነው ስለ ሎጋሪዝም እና የኤክስ ዋጋን ፈልጉ የዋይ ዋጋን ፈልጉ የሚል ነገር ምን አገባኝ እኔ። እስቲ ስለሱ እሱ ብቀር በጣም ደስ ይለኛል። ውዴ በደንብ እኮ ብትከታተይ በጣም ቀላል ነው እንደውም እሱ። አረ ምን ነው ቀላል እንዴ? ደግሞ መደመር፣ መቀነስ፣ ማካፈል፣ ማባዛት ከቻልኩኝ ለኔ እሱ በቂ ነው እንዴ። የምመጨናነቅ ነው እንዴ? እሱ እኮ በቂ አይደለም። ደግሞ ፈተና ላይ ኤክስ ፕላስ ዋን ምናምን ብሎ ቢመጣልሽ እሱ ነው እንደምትመልሽ። እና እሱ እኮ ኖርማል ነው። እንደዛ በመጣልኝ ኤክስ ፕላስ ዋን ኢኳልስ ቱ ኤክስ ዋን ወይ ደግሞ ኤክስ ፕላስ ዋን ኢኳልስ ቱ ዋን ኤክስ ብዬ መልሳለሁ። ምን አገባኝ?
ደግሞ የኤክስን ዋጋ ሳታገኝ እንዴት ነው የዚህን ጥያቄ መልስ ልታገኝ የምትችይው? ደግሞ ያው አስተማሪው ያልገባችሁን ጠይቁ ስላለበት ለምንድን ነው ያልጠየቅሽው? እኔ ቤቲ ቲቸርን ጥያቄ ልጠይቀው? እንኳን እኔ ልጠይቀው ተይና ማለት ነው ተማሪዎች ራሱ ቲቸር ጥያቄ ያለን ስሉ አፋችሁ ላይ ዚፕ ብገጥምላቸው እንዴት ደስ እንደሚለኝ ብታይ። አየሽ ድክመትሽ እዚህ ጋር ነው። ያልገባሽን የማትጠይቂ ከሆነ መቼም ነው የማይገባሽ። አረ መቼም አይግባኝ። እኔ አልጠይቅም፣ መቼም ቢሆን አልጠይቅም። ደግሞ አንቺ ራስሽ እንዴት ነው የምታናጂኝ እንዴ? ደግሞ እኔ ምን አድርጌ ነው የማናድሽ? ልክ አስተማሪ ሊወጣ ባር ላይ ሲደርስ ቲቸር ጥያቄ ያለኝ ብለሽ የምትመልሺው ነገር እንዴት ቅጥል እንደምታደርጊ በዛን ሰዓት በጥፊ ባጮልሽ እንዴት ውስጤ ርክት እንደሚል ታይ። እኔ ጋር ያለውን ስሜት እኔ ነበር የምትረጂ። በዚህ ልክ አናድሻለሁ ማለት ነው? በቃ እሺ፣ ካሁን በኋላ አስተማሪ ሊወጣ ሲል እንደውም በደንብ አድርጌ ነው የምጠይቀው። ዋ ሜሪ፣ የምር እንጣላለን። ስርዓት አድርጊ እሺ። ግን እኮ እኔም የሆነ ማናገርሽ ነገር ነበረኝ። ምንድን ነው? የዮሴፍ ነገር እኔ ምንም አልተዋጠልኝም። ጀመረች ደግሞ። ምን ሆነ ያልተዋጠልሽ? አሁን ደግሞ እሺ እንዲዋጥልሽ ውሃ ጠጪበት። ምን ይሻልሻል ግን? ቻንጃይን የተደበቀ ነገር ነው አለ። ምንድነው የተደበቀው? ቆይ ከፍቅር በላይ ምን እንዲደበቅ ፈለግሽ? ይሄ ልጅ ይሄን ሁሉ ጊዜ ፍቅሩን ደብቆ በድብቅ ይዞታል። ከዚህ በላይ ምን ድብቅ እንዲሆን ፈልገሽ ነው? እሺ ቤት ምን እንደሆነ ታውቂያለሽ? በደብዳቤ በጣም ትሁት ሰው ነው፣ በአካል ደግሞ ጋጠ ወጥ ነው። እንዴት ሰው ሁለት ባህሪ ሊይዝ ይችላል? አይ ሜሪ፣ ፍቅር እኮ ነው። ፍቅር ደግሞ ሰውን ይለውጣል። ዮሲም ደግሞ በአፉ መጥቶ እንዲህ ፊት ለፊት ቆሞ ከምናገር ይልቅ በግጥም ፍቅሩን ብገልጽልሽ ይቀላል ይሆናል። መጀመሪያ ሰውን ከመፈተሽ በፊት ራስን መፈተሽ ይቀድማል። ስለዚህ አንቺም ከዚህ በኋላ ራስሽን ፈትሺ። ዝም ብለሽ ልጁ ላይ ጥርጣሬ አታሳድሪበት። እሺ በቃ ነኝ። ይመጣው ምስኪን ነኝ ዮሲ ናስታ እንደ ፈትገኝ ሰለበት እኔ የምልሽ ቃል ምን እሺ ነው የደበረሽ ትመስያለሽ? ሱሴድ ኧረ እቺ ልጅ የሆነ ነገሯ ምንም አትመቸኝም። የሆነ ስም ብዬ ሰዓት አስመሳይ ነገር ትመስለኛለች። ኧረ መስሎሽ ነው እንጂ እኮ ቤቲ በጣም ምርጥ ልጅ ነሽ። ስላልተግባባሻት እኮ ነው እንጂ ብትግባቢያት እኮ ውሎ ያለ ሰው አያምርም ነው የምትይው። ማኔ ከሷ ጋር ኧረ ዝም ብዬ ሰዓት አስመሳይ ነገር ትመስለኛለች። እንደዚህ ስትይ ዮሲ እንዳይሰማሽ። ይስማ፣ እንደውም ለማን እንደሚደረብ እናያለን። እኔ ግን ግራ የሚገባኝ ነገር የምር ሰው እንዴት ከመሬት ተነስቶ ሰውን ይጣላል? ጣልቻት እኮ አይደለም አላ የኮኮባ ለመገጣጠም እና ኮኮባችን አልተገጣጠመም። መንደድ ምን ተፈጠረ? ዮሲ እሷ በጣም እየተጠራጠረች ነው። የሆነ ነገር ማድረግ አለብን። እና አንቺ አታሳምኛት እንዴ? ስራሽ ምንድነው? እኔማ ለማሳመን ሞክሬ ነበር፣ ግን ምንም ልታምነኝ አልቻለችም። አንተም የሆነ ነገር ማድረግ አለብን። እኔ ምን ማድረግ እችላለሁ? ቆይ አንቺ ነሽ እኮ አብረሻት የምትዩ፣ እሷም ደግሞ አንቺን ይበልጥ ታምንሻለች። እሱማ እኔም በማውራት ደረጃ በጣም እያወራኋት ነው፣ ግን ምንም ልሰማኝ አልቻለችም። ልጅቷ ምንም ነገር አልተዋጠላትም። ዮሲ አሁን ግን የሆነ ግጥም የምጽፍ ሰው ፈልገ ቆንጆ ግጥም ጽፈ ብታስቀምጥላት ጥሩ ነው። እኔ በዚህ ሰዓት ቆንጆ ግጥም የሚጽፍ ሰው ከየት አገኛለሁ? አንቺ የምታውቂው? እኔ ማንንም አላቅም። ባይሆን ሌሎች ተማሪዎችን ጠይቃቸው። እሺ በቃ እሱን እፈልጋለሁ። አንቺም ግን ይሄ ስራ ያንቺ ነበር። ቀሽማቱኝ፣ ስራሽ ላይ አተኩሪሽ። እሺ አልኩ። አንዴ አንተ ዮሲ ደግሞ ምንድነው የምትጮህብኝ? በቃ ቻው፣ ሜሪ እየጠበቀችኝ ነው፣ መሄድ አለብኝ። በይ በቃ ሂጂ፣ እኔ መፍትሄ እፈልጋለሁ። ኧረ አንቺ ዝም በይው፣ ዮሲ እየመጣ ነው። ምንድነው የምትልቺ ሞልቃቃለች ደግሞ? ምን አገባሽ? ለምንድን ነው በማይመለከትሽ ነገር ጠለቀምት? በኋላ መውጫው ይከብድሻል። ምን ይሄ ነው ዮሲ? እንዴ ቅድም ስትሄድ ከዚህ ፈገግ ብለን ነው፣ ስመጣ ደግሞ ደብሮ ነው የመጣው እኮ። እሷ ጋር ሄዶ ተናዶ የሚመጣ እንጂ ስቆ እንደሚመጣ እንደሌለ እኮ ነግሬሽ ነበር። እሷ እንዳናደደች አንቺ በምን እርግጠኛ ነሽ? ቃል ግን ከልጅቷ ጋር ችግር አለባችሁ እንዴ? ወይስ አናዳሻለች? እሷ እኔ ልታናደኝ? እኔ አንተ መሰልኩ እንዴ ዝም ብዬ የምናደድላት? እንደውም እኔ አናደዳታለሁ። ይገርምሃል። ወረኛ ነገር ነው። ቁም ነገር ምን ይሄ ነው? የተፈጠረ ነገር አለ እንዴ ዮሲ? ምንም ማለት ተነሱ፣ ወደ ክላስ ነው። ዮሲ ግን ደብዳቤ አንተ ላይ ያስቀመጥከው? አዎ ትናንትና ማንነቴን እንድገልጽልሽ ጠይቀሽኝ ያለበት ይሄው ለአንቺ ቃላቶቼን አምጥቻቸዋለሁ። ዮሲ የትላንትናው ደብዳቤ አጻጻፍ ግን እንደዚህ አልነበረ። ያ ትላንት ነው። ዛሬ ደግሞ ስሜቱ በረታብኝ። ምን ነው ሜሪ፣
አልወደድሽውም እንዴ? ደስ ይላል፣ ግን ትናንትና የነበረው ለስላሳ ስሜት ጠፍቷል። ይሄ ደብዳቤ የሚያሳየው ያንተን ጉልበት እንጂ የኔን ማንነት አይደለም። ምን ነው ሜሪ፣ ችግር አለ? ፊትሽ እኮ ጠቆረ። ደህና ነሽ? ግን ግራ ያጋባል ሁሉም ነገር። ዩሲ ግን ምን ሜሪ፣ ለአንቺ ብዙ ግጥሞች ጽፌልሻለሁ። ከዚህ በላይም ደግሞ ሌላ በጣም አሪፍ ግጥሞችን እጨምርልሻለሁ። እሺ የኛ ነው የኛ ገጣሚ በጣም ትገጠም የለ እንደገናት። አንቺ ደግሞ ወንፊት ነገር ነሽ። ዝም ተብሎ የሰው ሚስጥር ለሰው ይነገራል። ምን አለ እኔ እስከ ነግራት እንኳን ዝም ብትይ ታስደብሪያለሽ በእውነት። እሰይ መፍትሄ ነው እንኳን ነገርኳት። ድሮንስ ከሜሪዬ እንዲደብቃት ፈልጋ ነበር እንዴ? እንኳን ነገርኳት። ደግሞ ልጅቷን ከወደድካት በግጥም ከምትጃጃል መተህ ፌስ ቱ ፌስ ቆመ የፍቅርን አብለጥላትም እንዴ? ሲጀመር በማያገባሽ ነገር ጥልቅ አትበይ። የፍየል ራስ ነው ይበልጥሽ የምታሽ። ምን አይነት ልፍላፍ ናት ወንዳታችሁ ታስ ይስሪያ ሰማሪ እየጠራሽ ነው። እሺ አረ እናንተ ልጆቹ ላይ ተጨቃጨቁ። በእንግዲህ በደንብ እንደውም ተጨቃጨቁ። ስመጣት ነው ማለት ታይዋክሽ እንጂ ዛሬ ገና ኮሮ እኔ በዚህ መንገድ መፍትሄ አገኛለሁ ብዬ አንድም ቀን አስቤ አላውቅም። መስልት ያሰብሽ ልጅቷ እኮ ቤት ነች። ቤቲ ጋር ደግሞ መፍትሄ አይደለም። ይሄንን ደግሞ ማመን አለ። ዛሬማ ይገባሻል። የምር ጸባይሽ ታይቶ ይጨመርልሻል። ጸባይ ከሌለሽ ግን ልፋትሽን በዜሮ አበዛዋለሁ። አሁን በሰጦሽ ብር ሂጂና ጸባይ ተከራይበት። እኔ ጋር ስትመጪ የምትጠቀሚበትን አንተ ብቻ መላውን ጠበቅ አድርግ እንጂ እሱ ችግር የለውም። ደግሞ ልንገርህ፣ በጸባይ ያዘኝ። በጸባይ ካልያዝከኝ ግን ከዚህ በላይ አረዳለሁ። ይሆናል በገንዘብ ያዝኩሽ አይበቃሽም? ስቀልድ ነው። እኔ ለሜሪዬ ስል ምንም ነገር አደርጋለሁ። አይደለም በጸባይ በገመድ ይዝሻለሁ። ብቻ አንቺ ስራሽ ላይ በርቺ፣ ስራሽ ላይ። ከዚህ በኋላ ግን ስራው ያንተ ነው። አንተ ጠንከር ካላልክ የደብዳቤው ባለቤት በቀላሉ እጅ ምሰጥ አይመስለኝም። ለእሱ አታስቢ። ግን ደግሞ የደብዳቤውን ባለቤት ቀድመን ማወቅ አለብን። እኛ ቀድመን ካላወቅን ሜሪ ቀድማን ታውቃለች። እሷ ቀድማን አወቀች ማለት ደግሞ ልፋታችን ሁሉ መናቀረ ማለት ነው። አብሽር፣ ለእሱ ምንም አትጨናነቅ። እኔ እደርስበታለሁ። የገባሁበት ገብቼ ማንነቱን እደርስበታለሁ። ደግሞ እርግጠኛ ነኝ የዚህ ክላስ ነው። እዚህ ክላስ ሁሉ ሌላ ክላስ። እኔ ማወቅ የምፈልገው ማንነቱን ብቻ ነው። ማንነቱን ማወቅ ደግሞ ለአንቺ አይሄድሽም። ፒስ፣ በቃ እኔ እደርስበታለሁ። አሁን ሜሪ ቤት ከወጣች ስለቆየች እሷ ጋር እሄዳለሁ። ነገና ጆዬት ሄደክ ነው? ያልፈለኩ ቦታ የለም እኮ። አረ እዚህ ግቢ ውስጥ ነበርኩኝ። ምን ነው በሰላም ነው? አረ ችግር ተፈጥሯል ጆ። ምን አይነት ችግር? ዮሴፍ ችግር ፈጥሮብናል።